ሮኬት ከምድር ለመነሳት ለምን በሺዎች ቶን የሚቆጠር ነዳጅ እንደሚያቃጥል አስበህ ታውቃለህ? ለምን ትንሽ የሞት ቀጥታ ወደ ህዋ አይበሩም? መልሱ ስለ ሮኬት ብቻ አይደለም። ለምን አብዛኛው ሰው በህይወት ውስጥ አድርጎ እንደሚቀርና ብዙ ትሬደሮች ለምን ከትሬዲንግ ቶሎ ተስፋ እንደሚቆርጡ ጭምር ያስረዳናል። ስለዚህ ይህ የሮኬት ሳይንስ የደበቀን ሚስጥር የምናወጣ ይሆናል። አብራችን ቆዩ። ማንኛውም ሮኬት ከምድር ለመነሳት በሚሞክርበት ጊዜ አንድ ኃይለኛ የሆነ ጠላት አለበት። እሱም የመሬት ስበት ወይም ግራቪቲ ይባላል። ይህንን የመሬት ስበት ኢንጂነሮች ሊቃወሙት የማይችሉም ወይም ደግሞ ኢግኖር ሊያደርጉት ወይም ችላ ሊሉት የማይችሉት ኃይል ነው። ስለዚህ አንድ ያላቸው አማራጭ ምንድነው? ከዚህ የበለጠ ግፊት ወይም ትረስት መፍጠር ነው ማለት ነው። ይህን በሚፈጥሩበት ጊዜ ሮኬቱ ከምድር መነሳት ይጀምራል ማለት ነው። እኛም በህይወታችን የሆነ ነገር ለመጀመር እንሞክራለን። የሆነ ትልቅ ነገሮችን ማድረግ እንፈልጋለን። ነገር ግን ላይክ ሮኬቷን ግራቪቲ እንደሳባት ሁሉ እኛንም የምንፈልገውን ነገር እንዳንጀምር የሚስቡ ትልቅ ኃይሎች አሉ። የመጀመሪያው ፍርሃት ነው። ፍርሃት የመጀመሪያው የሰው ልጅ ተፈጥሯዊ ባህሪ ሲሆን ይህ ልክ እንደ ግራቪቴሽናል ፎርስ ወደ ላይ እንዳንወጣ አጥብቀው ወደ ታች የሚስበን አንደኛው ባህሪያችን ነው። ሁለተኛ ሰዎች ምን ይሉኛል የሚል ፍርሃት አለ። ሰዎች እንደዚህ ሳደርግ እንደዚህ ቢሉኝስ፣ እንደዚህ ቢባልስ የሚል ከኢንቫይሮንመንት የሚመጣውን ትችት በመፍራት ወደ ምንፈልገው አቅጣጫ እንዳንሄድ ራሳችንን ገድበን እንቀመጣለን ማለት ነው። መሐንዲሶች እንድናደርጉት ከዚህ ነገር ስኬፕ የሚያደርጋቸውን ኃይል ነው መፍጠር የጀመሩት ማለት ነው። እኛም ልናሳካው ወደ ምንፈልገው ነገር እንድንሄድ እነዚህ የሚጎትቱን ነገሮች እንዳሉ በመጀመሪያ ማመን አለብን። የሚጎትቱን ነገሮች ለመሆን ደግሞ ዲሲፕሊንድ መሆን፣ ለምንፈልገው ነገር ዴዲኬትድ ሆነን ራሳችንን ኤቭሪዴይ ኮንሲስተንትሊ አክሽኖችን ቴክ ማድረግ አለብን ማለት ነው። ሁለተኛው ደረጃ የአካላም ኦቨር 90% የሚሆነው በጋዞች ነው የተሞላቸው። ይህ ነገር እንዴት ይሆናል የሚል ሀሳቡ ሊያመጣብን ይችላል። ምክንያቱም አንድ ትልቅ የሆነ ፕሮጀክት፣ ትልቅ የሆነ ሮኬት 90% የሚሆነው አካሏ ነዳጅ የተሞላ ነው፣ ነዳጅ ብቻ ነው ሲባል ይህ ነገር አእምሮችን ላይ የሆነ ጥያቄ ሊፈጥርብን ይችላል። ነገር ግን እነዚህ የሮኬት ሳይንስ ኢንጂነሮች የሚያውቁት አንድ ሚስጥር አለ። ያ ማለት ሮኬታው ለመሄድ ከባድ የሚሆነው ከመሬት ተነስታ ወደ ህዋ እስከምትደርስ ወይ ያንን ስኬፕ ቬሎሲቲ የተባለው ፖዚሽን እስከምታገኝ ድረስ ነው ማለት ነው። ያን ስኬፕ ቬሎሲቲ እስከምታገኝ ድረስ በመጀመሪያ ያለ የሌላትን ኢነርጂ ምንድነው የሚያደርጉት? በመጀመሪያ በጣም ትልቅ የሆነ ኤክስፕሎዥን ይፈጠራል ወይም ፍንዳታ ይፈጠራል። በዛንተ በጣም ብዙ ሺህ ቶን የሚሆን ነዳጅ ይቃጠላል ማለት ነው። በዛንተ ሮኬቷ ያንን ትረስት ታገኘውና ወደ ላይ መነሳት ወይም ወደ ህዋ መሄድ ትጀምራለች ማለት ነው። ይህም ስንሄድ የሆነ ነገር ልንጀምር እናስባለን። አንድ ነገር ብናሳካ፣ እንደዚህ ቢሆንልን፣ ይህን ነገር ብናሳካው፣ እንደ በቃ በህይወታችን ልናሳካ የምንፈልገው የሆነ ነገር አለ። እንደዚህ ብንሆን፣ ሁሉም ሰው ስኬታማ መሆን ይፈልጋል ላይፍ ማለት ነው። ያንን ነገር ለማሳካት ግን የሆኑ ነገሮችን እንጀምርና ወዲያው ወደ ነበርንበት ፖዚሽን እንመለሳለን። ነገር ግን ያንን ነገር ለማሳካት ስንጀምር ትልቁ ተጋድሎ ወይም ትልቁ ችግር ያለ ኢኒሺያሊ ነው። በቤዝመንት ትልቁን ነገር መገንባት፣ ትልቁ ላይክ እንደ ሮኬት ትልቁን ፍንዳታ መጀመሪያ ላይ ማድረግ ካልቻል ላይክ ተመልሰን ወደ ነበርንበት ፖዚሽን እንመጣለን ማለት ነው። በመጀመሪያ የምንከፍለው ትልቅ መስዋዕት እንዳለ ማሰብ አለብን። የሆነ ነገር ለማሳካት ስንጀምር ትልቅ መስዋዕት እንደምንከፍል ማሰብ አለብን። እንቅልፋችንን ማጣት ሊሆን ይችላል፣ አምሽቶ መተኛት ሊሆን ይችላል፣ በፊት የነበሩ ጓደኞቻችንን መተው ሊሆን ይችላል፣ ኢቨን ከነበርንበት ኢንቫይሮንመንት ለቀው መውጣት ሊሆን ይችላል። እነዚህ እኛን ወደኋላ የሚጎትቱን
ነገሮች ስለሆኑ ትልቁን ኢነርጂያችንን ያለ የሌለ ኃይላችንን አሟጠን ላይክ ስኬፕ ቬሎሲቲዋን እስከምታገኝ ድረስ ያለ የሌለ ኃይሏን ተጠቅማ ትልቅ ፍንዳታን እንደምታደርግ ሁሉ እኛም ያለ የሌለ ፖቴንሻላችንን ተጠቅመን ከነዚህ እኛን ወደኋላ ከሚጎትቱን ኃይሎች ከፍ ማለት ይኖርብናል። ይህንን ለማድረግ መጀመሪያ ራሳችንን ማዘጋጀት ግዴታ ነው። ምክንያቱም የሆነ ትልቅ ነገር እስካሰብን ድረስ የሆነ ትልቅ ቻሌንጅ እንዳለ ማሳለ ነው። ምክንያቱም for every action there is an equal and opposite reaction የሚል በፊት የተማርናቸው የኒውተን ሰርድ ሎው ራሱ የሆነ ፕሪንሲፕል አለ። ለማንኛውም ለምንፈልገው ነገር ኦፖዚትሊ ትልቅ የሆነ ሪያክሽን እንደሚጠብቀን ራሳችንን ካሰብ ለሚመጣው ችግር አንደናገጥም። በሚመጣው ችግርም ተንጠላጥለን ነው እንጂ የምንወጣው በሚመጣው ችግር ራሳችንን ክራሽ አድርገን አንቀመጥም ማለት ነው። ሶስተኛውና በጣም ወሳኝ ሚስጥር ምንድነው? ፓወር ኦፍ ስቴጂንግ ይባላል። ይህ ፓወር ኦፍ ስቴጂንግ ምንድነው? ይህች ሮኬት ወደ ህዋ በምትሄድበት ሰዓት በጣም ትልልቅ ፍንዳታዎችን እያደረገች ነው የምትሄደው። ነገር ግን በእያንዳንዱ ስቴፕ ላይ የቃጠለችውን የነዳጅ ታንክ ተሸክማ አትሄድም። ላይክ ያ የነዳጅ ታንክ ሲያልቅ ወደ ታች ነው ድሮፕ የምታደርገው ማለት ነው። አሁንም ቀጣይኛው ስቴጅ ላይ ስትደርስ ያ ነዳጅ ታንክ ሲያልቅ ወደ ምድር ትተዋለች። ያላትን አካሏን እየቆረጠች ወደ ታች ትጥላለች ማለት ነው። ይሄ ነው ትልቁ ነገር። አሁን እኛም በህይወታችን ውስጥ የሆነ ነገር ለማሳካት ወደሆነ ነገር ለመሄድ እስከጀመርን ድረስ መተው ያለብን ቆርጠን ከህይወታችን ቆርጠን መጣል ያለብን ትልቅ ነገሮች ሊኖሩ ይችላሉ። ጓደኛ አለ፣ አብሮ አደጋችን ሊሆን ይችላል። እሱ ለኛ ወደ የምንሄድበት መንገድ አብረን እንድንሄድ ፑሽ የማያደርገን ከሆነ ሁሌም የሚጎትተን ከሆነ እሱንም ቆርጠን መጣል አለብን። ሰዎች ምን ይሉኛል የሚል ፍርሃት ከሆነ እሱንም ቆርጠን ለመጣል መዘጋጀት አለብን። እንዲሁም ደግሞ በቃ ኤቭሪዴይ ራሳችን እንደወት የምናደርገው ራሳችን የምንጠረጠረው በቃ ይሄን ነገር አይሳካልኝም አይሆንልኝም የሚል የሆነ ሜንታሊቲ ካለንም እሱን ነገርም ቆርጠን ለመጣል ራሳችን ማዘጋጀት አለብን። ምክንያቱም ይህች ሮኬት ያንን ያለቀ ነዳጅ ታንከር ቆርጣ እስካልጣለችው ድረስ አንደኛ መድረስ ባለባት ሰዓት አትደርስም። ሁለተኛ ኢቨን ሳትደርስ እዛ ፈለገችው ፖይንት ላይ ሳትደርስ እንደገና ወደ ምድር ተመልሳ ልትመጣ ትችላለች ማለት ነው። ያላት አንድ አማራጭ የተጠቀመችውን ያለፈበትን ነገር መጣል ነው ማለት ነው። ስለዚህ ብዙ ጊዜ በህይወታችን ወደፊት ለመሄድ አዲስ ነገር መጨመር ላይኖርብን ይችላል። ኢቭን ትክክለኛ ፖቴንሻል እውቀቱ ኑሮን የሆነ ዲስፕሊን ኑሮን ግን ብዙ ጊዜ ወደፊት ለመሄድ ስሞ የሚጎተን ነገር ሊኖር ይችላል። እሱን ነገር ቆርጠን ከተን ላይክ ብዙ ነገር መጨመር ሳይጠበቅበት ወደምንፈልገው አቅጣጫ መሄድ እንችላለን ማለት ነው። በመጨረሻም ይህች ሮኬት የምድር ስበትን ከተቋቋመች በኋላ ትልልቅ ፍንዳታዎችን ካደረገች በኋላ ተጠቀመችውን ግን አሁን ላይ የማይጠቅማትን አካሏን እስከጣለች ድረስ ከህዋ ላይ የማትደርስበት ምንም አንዳች የሆነ ምክንያት የላትም ማለት ነው። ስለዚህ እኛም የጎትቱንን ነገሮች ቆርጠን እስከጣልን ድረስ የስኬት ጫፍ ላይ መድረሳችን የማይቀር ነገር ነው። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ አድርጉ።